ከ30 ዓመት በላይ መንገድ ዳር ቁጭ ብሎ የሚለምን አንድ ኒጤ ነበር። አንድ ቀን አንድ እንግዳ ሰው በኔ ቢጤው አጠገብ ሲያልፍ ሳንቲም ጣልልኝ በማለት የኔ ቢጤው ተማጸነ። የምሰጥህ አንዳች ሳንቲም የለኝም አለ እንግዳ ሰው። ከዚያም ለመሆኑ አንተ የተቀመጥክበት ነገር ምንድነው በማለት እንግዳ ሰው የኔ ቢጤውን ጠየቀው። የኔ ቢጤው ምንም አይደል፣ የድሮ ሳጥን ነው። እዚህ ሳጥን ላይ ነፍስ ካወቅኩበት ጊዜ ጀምሮ እድሜ ልኬን ተቀምጬባታለሁ አለው። እንግዳው ሰው ግን አልተወውም። ለመሆኑ ሳጥኑን ከፍተው ውስጥ ያለው አይተካዋል ሲል ጠየቀው። የኔ ቢጤውም የለም ምን ይፈይድልኛል፣ ውስጡ አንዳች ነገር የለውም ቢልም እንግዳው ሰው እስቲ ከፍተህ ተመልከተው በማለት ሙጥኝ አለው። የኔ ቢጤው ሰውም የሳጥኑን መክፈቻ ቁልፍ ገንጥሎ ሳጥኑን ከፈተው። በመደነቅ ባለማመንና በመፈንደቅ ነበር ሳጥኑ በወርቅ የተሞላ መሆኑን የተመለከተው። ታዲያ ኢክሃርት ቶልም እኔ እንግዳ ሰው ነኝ፣ እናንተ ደግሞ የተቀመጣችሁበትን በውስጣችሁ የተደበቀውንና ዓለም መስጠት ከምትችለው በላይ የሆነውን እውነተኛውን የከበረ የውስጥ ሀብታችሁን እንድትከፍቱ የሚነግራችሁ ድምጽ በውስጣችሁ ያለ ሰው ናችሁ። ለደስተኛነት፣ ለሐሴትና ለማይናወጥ ጥልቅ ሰላም ውጪውን የምታዩ ከሆነ እናንተም በወርቅ ሳጥን ላይ የተቀመጣችሁ የምትለምኑ የኔ ቢጤዎች ናችሁ ይለናል። ዛሬ ወደ እውነተኛው መገለጥና ማንነት የሚወስደውን መንገድ አይምሯችሁ እንዴት እንደሚያታልላችሁና ከውስጣዊ ስቃይ ነፃ የምትወጡበትን ሚስጥር ደረጃ በደረጃ እንመለከታለን። አብራችሁን ቆዩ። ነገር ግን አብሮነታችሁ በጣም ያስፈልገኛልና ቪዲዮውን ላይክ በማድረግ ጀምሩት። ክፍል 1 እናንተ አይምሯችሁን አይደላችሁ። አይምሮ በተገቢው መንገድ ጥቅም ላይ ከዋለ ግሩም መሳሪያ ነው። ቢሆንም በተገቢው መንገድ ጥቅም ላይ ካልዋለ እጅጉን አውዳሚ ይሆናል። ትልቁ በሽታና መሸወድ ያለው ምንድን መሰላችሁ? እናንተ አይምሯችሁን እንደሆናችሁ አይምሯችሁ ማለት እናንተ እንደሆናችሁ አምናችሁ መቀበላችሁ ነው። መሳሪያው እናንተን በቁጥጥሩ ስር አውሏችኋል። እናንተ የእርሱ ሌሎና ባሪያ ሆናችሁ። ታዋቂው ፈላስፋ ዳካርተስ አስባለሁ፣ ስለዚህ እኔን እኔ ያደረገኝ ማሰቤ ነው ሲል መሰረታዊ ስህተት ላይ ወድቆ ነበር። ማሰብና ንቃተ ህሊና አቻ አይደሉም። ማሰብ የንቃተ ህሊና ቁንጮ መገለጫው ነው። አንድ ጥያቄ ልጠይቃችሁ። እናንተ በፈለጋችሁ ጊዜ ከአይምሯችሁ መላቀቅ ትችላላችሁ? ማሰብን የማስቆሚያውን ክፍልስ አግኝታችሁታል? ከነካቴናው ማቆም የማትችሉ ከሆነ አይምሯችሁ እየተጠቀመባችሁ ነው። ይህ የማያባራ የሐሳብ ሁከትና ሱስ ለሰዋዊ ማንነታችሁ ገጸ በረከት የሆነውን ውስጣዊ ስክነትና እርጋታ እንድታገኙ ከልክሏቸዋል። አይምሯችሁ ባዘጋጀው የሐሳብ መረጃ ወይም ስክሪን ምክንያት በእናንተና በራሳችሁ መካከል፣ በእናንተና በተፈጥሮ፣ በእናንተና በእግዚአብሔር መካከል ትልቅ የግንዛቤ ግድግዳ ፈጥሯል። ክፍል 2 ራሳችሁ ከአይምሮ ማላቀቅ ወይም ነፃ ማውጣት። መልካሙ ዜና ራሳችሁን ከአይምሮ ማላቀቅ የሚቻል መሆኑና ብቸኛው እውነተኛ አርነትም ይሄው ነው። አሁኑኑ የመጀመሪያውን እርምጃ መውሰድ ትችላላችሁ። ግን እንዴት እያላችሁ ከሆነ እነዚህ ነገሮች በደንብ አዳምጡ። የመጀመሪያው በጭንቅላታችሁ ውስጥ የሚጉላላውን ወይም የሚጮኸውን ድምጽ ማዳመጥ ጀምሩ። ለብዙ ዓመታት የተደጋገመን የሐሳብ አካሄድ ልዩ ትኩረት ስጡት። እንደ እማኝና እንደ ንቁ ተመልካች ሆናችሁ ተከታተሉት። ያንን ድምጽ ስታዳምጡ ያለ አድሎ ይሁን። ፍርድ አትስጡ፣ አታውግዙ። ፍርድ ከሰጣችሁ ያው ድምጽ ተመልሶ በጓሮ በር እንዲገባ አደረጋችሁ ማለት ነው። ሐሳባችሁን በንቁ መከታተል ስትጀምሩ በእናንተ ውስጥ አዲስ የእይታ አድማስ ያለው ንቃተ ህሊና ከተፍ ይላል። ሐሳቡ በእናንተ ላይ የመሰልጠን አቅሙ ያጣና ወዲያውኑ ጋብ ይላል። ምክንያቱም እናንተ ከአይምሯችሁ ጋር በመቆራኘት አቅም መመገባችሁን አቁማችኋል። ሐሳብ ጋብ ሲል ፋታና የአይምሮ አልባ ክፍተት ይፈጠራል። በሁለተኛ ደረጃነት ደግሞ ትኩረታችሁንና ቀልባችሁን አሁን ላይ ብቻ አነጣጥሩ። በዕለት ተዕለት ህይወታችሁ ማንኛውንም አይነት የሰርክ ተግባራችሁን በመጠቀም የአይምሮ አልባ ክፍተትን መፍጠር ትችላላችሁ። ደረጃ ስትወጡና ስትወርዱ ለእያንዳንዱ እርምጃችሁ አተነፋፈሳችሁ ሙሉ ትኩረት ስጡ። እጃችሁን ስትታጠቡ የውሃውን መፍሰስ ውሃው እጃችሁን ሲነካው የሚሰማችሁን ስሜት፣ የሳሙናውን ሽታ በደንብ አዳምጡት። መኪና ውስጥ ስትገቡ በሩን ከዘጋችሁ በኋላ ለአፍታ ያህል ጊዜ ወስዳችሁ ለጥቂት ሰከንዶች አተነፋፈሳችሁን ልብ ብላችሁ አስተውሉት። የእናንተን የመገኘት ብርታት አስተውሉ። የዚህ ልምምድ የስኬት መለኪያ መስፈርት በውስጣችሁ የሚሰማችሁ የሰላም መጠን ነው።
ክፍል 3 መገለጥ ሐሳብን ድል ሲነሳው አይምሯችሁ ህልውናውን የሚያስቀጥለው ያለማቋረጥ በማሰብ ነው። ምን መሰላችሁ? ማሰብ ካቆምኩ አከተመልኝ ብላችሁ ስለምታምኑ ከአይምሮ ጋር በተደረገ ጽኑ ቁርኝነት የውሸት ማንነትን ትፈጥራላችሁ። ይህም ራስ ወዳዱ እኔነት ወይም ኢጎ ይባላል። ለራስ ወዳዱ እኔነት ወይም ኢጎ የአሁን ጊዜ የሚባል ነገር ትርጉም የለውም። ለሱ አስፈላጊው ያለፈውና የወደፊቱ ብቻ ነው። ያለፈውን ነፍስ ይዘራበታል። ምክንያቱም ያለፈው ታሪካችሁ ከሌለ እኔ ማን ነኝ ብሎ ስለሚሰጋ ነው። የኔነት ታሪክ ይፈልጋል። ከወደፊቱ ጋር ይተልማል። ህልውናውን ለማስጠበቅ ስኬትን፣ ደስታን ወይም እፎይታን ሁል ጊዜ ከወደፊቱ ይሻል። የወደፊቱን ሲል የአሁኑን ጊዜ ከቁብም የማይቆጥር ያደርገዋል። የአርነት መውጫን ቁልፍ የያዘው የአሁን ጊዜ ብቻ ነው። ታላላቅ ሳይንቲስቶችና አርቲስቶችን እና አንስታይንን ጨምሮ ታላላቅ የፈጠራ ስራዎቻቸው ከቻሉላቸው ማሰብን አቁመው በውስጣዊ እርጋታና በአርምሞ ውስጥ ሲሆኑ ብቻ እንደሆነ ተናግረዋል። ፈጠራው ከመጣ በኋላ ማሰብ የአጋዥነትን ሚናን ብቻ ነው የተጫወተው። ክፍል 4 ስሜት ሰውነታችሁ ለአይምሮአችሁ የሚሰጠው ምላሽ ነው። ስሜት የሚነሳሳው አይምሮና አካለ ስጋ ሰውነት የሚገናኙበት ቦታ ላይ ነው። ሰውነታችሁ ውስጥ አይምሮአችሁ የሚፈጥረው ነጸብራቅ ነው። ጠብጫሪ ወይም የጥላቻ ሐሳብ በአይምሮአችሁ ሲመጣ ሰውነታችሁ ለጠብ ይዘጋጃል። ይህንንም ደግሞ ቁጣ እንለዋለን። አደጋ ወይም ማስፈራራት ደርሶብኛል የሚል ሐሳብ ሲመጣ ሰውነታችሁ ይኮማተራል። ይህንን ደግሞ ፍርሃት እንለዋለን። በሐሳብና በስሜት መካከል ግጭት ከተፈጠረ ሐሳባችሁ ውሸት ሲሆን ስሜታችሁ ግን እውነት ነው። እውነት ሲባል የእናንተ የመጨረሻ ማንነት ሳይሆን አይምሮአችሁ በወቅቱ የነበረበት አንጻራዊ እውነታ ማለቱ ነው። ስለዚህ ሁል ጊዜ ራሳችሁን እንዲህ ብላችሁ ጠይቁ። በዚህ ቅጽበት በውስጤ እየተካሄደ ያለው ነገር ምንድን ነው? ዝም ብላችሁ ተመልከቱት እንጂ አትተንትኑት። እናንተ ስሜታችሁ አይደላችሁም። እናንተ በንቁ የምትከታተሉ ንቁ ተመልካቾች ናችሁ። ክፍል 5 ስቃይ አምጪ አካልን ማምከን ወይም the pain body። የአሁን ጊዜ ኃያልነት ካላስተዋላችሁ የሚደርስባችሁ እያንዳንዱ ስቃይ በአይምሮአችሁና በአካላችሁ ውስጥ ተደላድሎ ይቀመጣል። ይህ የተከማቸ አሉታዊ አቅመ ጉልበት ወይም ስሜታዊ ስቃይ አምጪ አካል ፔን ቦዲ ይባላል። ይህ አካል ብዙ ጊዜ ያደፈጠ ወይም የተኛ ሲሆን በሆነ አጋጣሚ ግን ንቁና ቀልጣፋ ይሆናል። የሌላ ሰው ንግግር፣ ብስጭት ወይም ትንሽ ነገር ሊቀሰቅሰው ይችላል። አንዴ ከተቀሰቀሰ በኋላ እናንተን በቁጥጥር ስር ውሎ እናንተን ይሆናል። ህልውናውን ለማስቀጠልም ተጨማሪ ስቃይ፣ ቁጣ፣ ትካዜ፣ ጠብና ስሜታዊ ድራማ ይፈልጋል። ስቃይ መመገብ የሚችለው ስቃይን ብቻ ነው። ደስታን በፍጹም አይበላም። በቁጥጥሩ ስር ከኋላችሁ በኋላ ሳታውቁት ራሳችሁንም ሆነ ሌሎችን ማሰቃየት ትጀምራላችሁ። ታዲያ እንዴት እናምክነው እያላችሁኝ ነው አይደል? ለዚህ መፍትሄው ደግሞ ስቃይ አምጪው አካል የእናንተ ንቃተ ህሊና ብርሃን ፍንትው ሲልበት እጅግ ይፈራል። ልክ ልብ ባላችሁበትና አትኩሮታችሁ እሱ ላይ ባነጣጠራችሁበት ቅጽበት ከአንባችሁ ጋር ያለው ቁርኝነት በደንብ ይጠብቃል። ትኩረታችሁን በውስጣችሁ በሚሰማችሁ ስሜት ላይ አነጣጥሩ። ስለ ስቃዩ አታስቡ፣ ፍርደ ውሳኔም አትስጡ። ከነ ሙሉ ቀልባችሁ ተገኝታችሁ በጽሞና ተመልካቹ። ይህ ጥንታዊው የአልኬሚ ጥበብ ነው። መከራንና ስቃይን አቅልጦ ወደ ንቃተ ህሊና ብርሃንና ወርቅን መቀየር። ክፍል 6 አሁን ላይ ተጨማሪ ስቃይ አትፍጠሩ። አብዛኛው የሰው ልጅ ስቃይ አላስፈላጊ ነው። ስቃይ የሚመጣው የሆነውንና ያለውን ነገር አሁን ላይ ለመቀበል አሻፈረኝ በማለታችሁና እንቢተኛ በመሆናችሁ ነው። ለአሁን ጊዜ የምታሳዩት የእንቢተኝነት መጠን የውስጥ ስቃያችሁን መጠን ይወስናል። አይምሮአችሁ አሁንን እንደ ስጋት ነው የሚቆጥረው። ምክንያቱም ያለ ጊዜና ያለ ወደፊቱ ወይም ያለፈው ታሪክ አዛዥና ናዛዥ ሆኖ መቆየት አይችልምና ነው። ምድር ሰው አልባ ሆና በምናባችሁ ብታዩት የዋርካ ዛፍ ወይም ዶሮ ሰዓት ስንት ነው ዛሬ፣ ቀኑ ምንድነው ብትሏቸው ግራ ይጋባሉ። ለነሱ ብቸኛው ጊዜ አሁን ነው። ጊዜን መፍጠርን እንዴት ማቆም ይቻላል ካላችሁ እናንተ ያላችሁ አሁንና አሁን ብቻ በመሆኑ በጥልቅ ተረዱ። የአሁን ጊዜ ያመጣው ምንም ይሁን ምን የመረጣችሁት ይመስል አምናችሁ ተቀበሉት። ሁሉ ጊዜ ከአሁን ጊዜ ጋር አብራችሁ ስሩ እንጂ ግብ አትግጠሙ። አሁንን ጓደኛችሁ አድርጉት እንጂ ባለጋራችሁ አታድርጉት።
ይህ ህይወታችሁን በሚገርም ሁኔታ ይቀይራል። በመጨረሻም ከአእምሯችሁ ጋር ያላችሁን ቁርኝነት እርግፍ አድርጋችሁ መተውን ተማሩ። በአእምሯችሁ ውስጥ በሐሳብ የመዋዘን ፍሰቱን ጋብ በማድረግ ክፍተት በፈጠራችሁ ቁጥር የንቃተ ህሊናችሁ ጸዳል የበለጠ እየተካና እየጨመረ ይመጣል። አንድ ቀን ጭንቅላታችሁ ውስጥ በሚጉላላው ሐሳብና በሚያስተጋባው ድምጽ ላይ ለህፃን ልጅ አስገራሚ ድርጊት እንደምትስቁ ሁሉ ፈገግ ስትሉበት ራሳችሁን ታገኙታላችሁ። ምክንያቱም እናንተ ስለ ራሳችሁ ያላችሁ መረዳት በአእምሮ ላይ ጥገኛ መሆኑን ያቆማልና። የአሁኑን ቅጽበት ሙሉ በሙሉ ተቀበሉት። ምክንያቱም ያላችሁ ብቸኛው ነገር እሱ ብቻ ነው። ይህንን ቪዲዮ ከወደዳችሁት ለቤተሰብ ወይም ደግሞ ለጓደኛ ሼር በማድረግ አጋራችሁን ግለጹልን። ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ጊዜ እስከምንገናኝ ድረስ ሰላም።